ከሊንክድኢን በተጨማሪ እንግዲህ ፌስቡክ አድቨርታይዝመንት ነው ብዙዎቻችን በተደጋጋሚ ስንጠቀሙ የነበረው ለሪል ስቴት ማስታወቂያ ለተለያዩ ማስታወቂያዎችን ስናስተዋውቅ አድቨርት ስናደርግ ስንጠቀምበት የነበረው አማራጭ ሲሆን እንግዲህ እዚህ ውስጥ ፌስቡክ አድቨርታይዝመንት ስንሰራ መጀመሪያውኑ ስታቲክ ኢሜጅ ፖስት ማድረግ ወይንም ደግሞ ዲስክሪፕሽን ፖስት ማድረግ እንዲሁም ቪዲዮ አፕሎድ ማድረግ ይኖርብናል። ከዛ በተጨማሪ የምንመርጣቸው ጎሎች ወይንም ደግሞ አማራጮች ወይ ኦብጀክቲቮች አሉን ማለት ነው። እንግዲህ ጎል ነው የምንመርጠው። የመጀመሪያው ኦብጀክቲቭ ውስጥ ጎል ውስጥ ምንድነው? ዳይሬክት ኮል ነው፣ አውቶማቲክ ነው፣ ጌት ሞር ኮልስ ነው፣ ጌት ሞር ዌብሳይት ቪዚተርስ ነው ወይንስ ደግሞ ጌት ሞር ሜሴጅስ ነው የሚሉ ኦፕሽኖች አሉ። ሌላኛው ኮል ቱ አክሽን በተን ነው። ኮል ቱ አክሽን በተን የምንለው ዳይሬክት ኮል ነው የምንፈልገው ወይንስ ደግሞ ሰዎች ሜሴጅ እንዲልኩልን ነው፣ ኦዲየንሶቻችን ታርጌት ኦዲየንሶቻችን ሜሴጅ እንዲልኩልን ነው፣ በዋትስአፕ ኮንታክት እንዲያደርጉልን ነው ወይስ የትኛውን አማራጭ ነው? ወይንም ደግሞ አፕላይ ነው፣ ቡክ ነው የሚል ኦፕሽን አለ፣ ዶኔት ነው የሚል። እንግዲህ እነዚህ አማራጮች እንደየ ፋንክሽናቸው እኛ እንደምንፈልገው ፐርፐዝ ሁሉ ይለያያል። ፎር ቻሪቲ ፐርፐዝ ከሆነ ዶኔት ነው የሚል ኦፕሽን ኮል ቱ አክሽን በተን አለ። እንዲሁም ደግሞ ቡክ ናው የምንለው ደግሞ አሁን ሪዘርቭ አድርገን ለበኋላ የሆነ ነገር የምንገለገልበት አማራጭ ሲኖር ቡክ ማድረግ የምንችልበት አማራጭ አለ ማለት ነው። ሌላኛው ኮንታክት አስ ነው። ኮንታክት አስ ምንድነው? በቀጥታ በስልክ ወይንም ደግሞ በዋትሳፕ እንዲሁም ደግሞ ሜሴጅ በመላክ መረጃዎችን አድሬስ የምናደርግበት አማራጭ ነው የሚሆነው ማለት ነው። ከዚህ በተጨማሪ አድቫንቴጅ ኦዲየንስ ነው። አድቫንቴጅ ኦዲየንስ ምንድነው? ኤጅ ኢንተርቫል ለእኛ ማስታወቂያ ለምናሰራው ፐርፐዙ ኦዲየንሳችን እድሜው ምን ያክል እድሜ ላይ ያለ መሆን መቻል አለበት ነው። ፎር ኢንስተንስ ሪል ስቴት ላይ ኢንቨስት የሚያደርግ ሰው ከ30 ዓመት እና ከዛ በላይ እድሜ ያለ ሰው ነው ሪል ስቴት ላይ ኢንቨስት የሚያደርገው። ስለዚህ ይህን አማራጭ መምረጥ ይኖርብናል። ፎር ኢንስተንስ ኩማን ሂር ከሆነ ደሴቶች ነው ታርጌት የምናደርገው ማለት ነው። ከዚህ በተጨማሪ ስፔሲፊክ ሎኬሽን እንመርጣለን። ፎር ኢንስተንስ የት ላይ ያለውን ኦዲየንስ የምንፈልገው አዲስ አበባ ነው ወይንስ ደግሞ ሌላ ሀገር ላይ ኤዥያ ውስጥ ዩሮፕ ወይንም ደግሞ ዩኤስኤ ያለውን ክላይንት ነው የምንፈልገው። በሎኬሽን አድሬስ ማድረግ እንችላለን። ከዚህ በተጨማሪ ኢንተረስት ነው። ኢንተረስት ምንለው ምንድነው? ሰውየው የሚፈልገው ዴሞግራፊክስ ኢንተረስቱ ምንድነው? ስለ ሃውሲንግ፣ ስለ አፓርትመንት፣ ስለ ሪል ስቴት ከሆነ ያንን ኢንተረስት መሙላት መቻል ይኖርብናል ማኑዋሊ። ከዚህ በተጨማሪ ስፔሻል አድስ ካቴጎሪ ነው። ስለ ሪል ስቴት ከሆነ ሃውስ የሚል ኦፕሽን አለ። ሌላኛው ፋይናንሻል ፕሮዳክት ኤንድ ሰርቪስ ከሆነ ደግሞ ይሄኛውን አማራጭ ለባንክ ለክሬዲት ኢንስቲትዩሽኖች ከሆነ የምናደርገው ፋይናንሻል ፕሮዳክትስ ኤንድ ሰርቪስ የሚለውን ኦፕሽን መምረጥ ይኖርብናል ማለት ነው። ከዚህ በተጨማሪ ፕሌስመንት ነው። ፕሌስመንት የምንለው ምንድነው? ሜታ ፕሮዳክቶች ፌስቡክ፣ ኢንስታግራም፣ ዋትሳፕ እነዚህ ሁሉ የሜታ ፕሮዳክቶች ናቸው። በተመሳሳይ በጀት እነዚህ ላይ ሁሉ ማስታወቂያችን ራን እንዲያደርግ አድቨርታይዝመንታችን ራን እንዲያደርግ የምናደርግበት አማራጭ ነው የሚሆነው ማለት ነው። ፌስቡክ አድቨርታይዝመንት ወይ ቡስት ስናሰራ እንግዲህ እነዚህ 5 ነገሮችን በትክክል አጀስት ማድረግ ይኖርብናል። የመጀመሪያው ጎል ነው። ሁለተኛው ኮል ቱ አክሽን በተን ነው። ሶስተኛው አድቫንቴጅ ኦዲየንስ ነው። አራተኛው ስፔሻል አድስ ካቴጎሪ ሲሆን የመጨረሻው ነው ዋነኛው ፕሌስመንት ነው። ፕሌስመንት ምንለው እንግዲህ ቀደም ብዬ እንዳልኳችሁ በተመሳሳይ በጀት በ$10 ከሆነ ፌስቡክ ላይ፣ ኢንስታግራም ላይ እንዲሁም ሜሴንጀር ላይ እና ዋትሳፕ ላይ ፕሌስ እንዲያደርግ የምናደርግበት አማራጭ ነው የሚሆነው ማለት ነው። ሌላኛው እንግዲህ ፌስቡክ ካምፔን ነው። ፌስቡክ አድቨርታይዝመንት ሳንወጣ ፌስቡክ ካምፔን ማለት እንግዲህ ኦብጀክቲቭ እንመርጣለን ማለት ነው። ለምን ፐርፐዝ ነው ካምፔን የምናሰራው? የመጀመሪያው አዌርነስ ክሬሽን ከሆነ አዌርነስ የሚል ኦፕሽን አለ። ሌላኛው ትራፊክ ኦፕሽን አለ። ሌላኛው ኢንጌጅመንት ነው። ሊድስ ኦፕሽን አማራጭ አለ። ሌላኛው አፕ ፕሮሞሽን ከሆነ፣ ሌላኛው ሴልስ ለሴልስ ፐርፐዝ ከሆነ እነዚህ አማራጮችን በትክክል ኦብጀክቲቮችን መምረጥ ይኖርብናል። ለአዌርነስ ስንል ምንድነው? ለብዙ ሰዎች ሪች እንዲያደርግ ነው። ወይ ብራንዳችን አዌር ለማድረግ ለሰዎች ለምሳሌ አንድ ኮካኮላ ካምፓኒ እንግዲህ ብራንዱን ፕሮሞት ማድረግ ከፈለገ መጀመሪያ አዌርነስ ነው የሚመርጠው ማለት ነው። ሰው ብዙ ቪዲዮ ቪው እንዲኖር ብዙ ኦዲየንሶች ጋር ብዙ ክላይንቶች ጋር አድሬስ እንዲያደርግ ስቶር ሎኬሽኑን አዌር ለማድረግ ፎር ኢንስተንስ ሰምዌር ኢን ቦሌ አካባቢ ከሆነ ስቶር ሎኬሽኑ ያለው ያንን ፕሮሞት ለማድረግ ከሆነ ያንን አማራጭ እንመርጣለን። እንዲሁም ትራፊክ የምንለው ሊንኩን ኦዲየንሶቻችን ክሊክ በማድረግ ወደ ፔጃችን ወደ ዌብሳይታችን አድሬስ እንዲያደርግ እንዲደረጃዎችን አክሰስ እንዲያደርጉ የምናደርግበት ኦፕሽን ነው። ሌላኛው ኦብጀክቲቭ ካምፔን ኦብጀክቲቭ ኢንጌጅመንት ነው። ኢንጌጅመንት የምንለው ምንድነው? ላይክ ሼር እና ኮሜንት ክላይንቶቻችን ወይ ኦዲየንሶቻችን ላይክ ሼር ከሆነ ታርጌታችን ወይ ኦብጀክቲቫችን ላይክ ሼር እና ኮሜንት እንዲያደርጉ የምናደርግበት ብዙ ላይክ እና ሼር እንዲሁም ኮሜንት እንዲደርሰን የምናደርግበት አማራጭ ነው የሚሆነው ማለት ነው። ሌላኛው ሊድስ ጀነሬት የምናደርግበት ሊንክድኢን ላይ ሃይላይት ለማድረግ ብሪፍ ለማድረግ እንደሞከርኩት ሊድ የምንለው ምንድነው? የሰዎችን ፐርሰናል ኢንፎርሜሽናቸውን ጀነሬት እንዲያደርግልን ፎርም ክሬት በማድረግ የምናደርግበት አማራጭ። ፎር ኢንስተንስ ይህን አማራጭ ራሴው ሞክሬ ይሰራልኝ አማራጭ ነው። እሱ ምንድነው? መጀመሪያውን ፎርም ዲቨሎፕ አድርገስ አንድ ግለሰብ ወይ አንድ ኦዲየንስ ስሙን እንዲሞላ ፐርሰናል ኢንፎርሜሽን ኮንታክቱን፣ ኢሜይሉን እንዲሁም ደግሞ ሎኬሽኑን እንዲሁም ደግሞ ኢንተረስቱን ለምሳሌ አፓርትመንት ከሆነ ፕሮሞት ማድረገው ስለ ሪል ስቴት ከሆነ አፓርትመንት ሳይዝ 3 ቤድሩም ነው 2 ቤድሩም ነው 1 ቤድሩም ነው ኢንተረስትህ ምን ያክል ነው በጀትስ እስከምን ድረስ ነው እስከ 6 ሚሊዮን ነው የምንፈልገው የሚሉትን
ፐርሰናል ኢንፎርሜሽን እና ኢንተረስቱን እንዲሞሉልን የምናደርግበት ከዛ ያንን ፐርሰናል ኢንፎርሜሽን ሊዱን ጀነሬት ካደረግን በኋላ ፒክ አድርገን ፎሎ አፕ የምናደርግበት አማራጭ ነው ማለት ነው። ለሴልስ ለብዙ ጊዜ ሪል ስቴት ላይ እንዲሁም ለሌሎች ካምፓኒዎች ኢንዱስትሪዎች የምንጠቀምበት አማራጭ ነው። ሌላኛው ሴልስ ነው። ሴልስ እንግዲህ ምንድነው? በሊድ ወይም በተለያዩ አማራጮች በኢንጌጅመንት ጀነሬት ያደረግናቸውን ፐርሰናል ኢንፎርሜሽናቸው ወደ ሴልስ ኮንቨርት የምናደርግበት አማራጭ ይሆናል ማለት ነው። እንግዲህ ፎሎ አፕ አለ፣ መደወል ወይንም ደግሞ ሜሴጆችን መላክ፣ ኮልድ ሜሴጅ መላክ ሊሆን ይችላል፣ ኢሜይል ማድረግ ሊሆን ይችላል። እነዚህን ሁሉ አማራጮችን ተጠቅመን ሴልስን ኮንቨርት የምናደርግበት አማራጭ ነው ማለት ነው። እነዚህ እንግዲህ የፌስቡክ ካምፔን ውስጥ 6 ኦብጀክቲቮች አሉ። የመጀመሪያው አዌርነስ፣ ሁለተኛው ትራፊክ፣ ሶስተኛው ኢንጌጅመንት፣ አራተኛው ሊድስ ሲሆን እንዲሁም አፕ ፕሮሞሽን እና ሴልስ የመጨረሻው አማራጭ ነው ማለት ነው። እነዚህን አማራጮችን ተጠቅማችሁ ሴልሶቻችሁን ሽያጮቻችን ኮንቨርት ማድረግ ኮንቨርዥናችን ማሳደግ እንችላለን ማለት ነው። ሌላኛው ሶሻል ሚዲያ ውስጥ እንግዲህ ዩቲዩብ ትልቁን ድርሻ የሚይዘው ብዙዎቻችን ዩቲዩብ ለመጀመር አስበን ግን በጣም የምንቸገርበት አንዱ ነገር ምንድነው? ስክሪፕት ምን ኮንተንት ልስራ፣ በምን ዙሪያ ብሰራ ነው ሞር አዋጭ የሚሆነው፣ ምን ላይ ብሰራ ነው ብዙ ኦዲየንስ ማግኘት የሚችለው የሚሉ ኦፕሽኖችን ለብዙ ለጀማሪ ዩቲዩበሮች እንግዲህ ለብዙዎች ችግር የሆነ ነገር ቢሆንም ግን አሁን ላይ ኤአይ ተጠቅማችሁ በቀላሉ ዩቲዩብ ኦፕሽን ውስጥ እንግዲህ ኮንተንት ቢል ኦፕሽን ውስጥ ኢንስፒሬሽን የሚል ኦፕሽን አለ። ሶስት ገብታችሁ ኤክስፕሎር ኤንድ ብሬንስቶርም ቪዲዮስ አይዲያስ ዩዚንግ ኤአይ የሚል ኦፕሽን አለ። እንግዲህ ኮንተንት አይዲያ ክሬት እንዲያደርግልን ጀነሬት እንዲያደርግልን የምናደርግበት ኦፕሽን ነው። ሌላኛው ዩቲዩብ ካርድስ ነው። ዩቲዩብ ካርድስ የምንለው እንግዲህ አንድን ቪዲዮ አፕሎድ ካደረግን በኋላ በየመሃሉ አድቨርታይዝመንት ምንፈልገውን ከዚህ በፊት አፕሎድ ያደረግነውን የሽያጭ ኮንተንት ለምሳሌ ያክል የሪል ስቴት ኮንተንት ፕሮሞት አድርጌ ከሆነ ያ ቀጥዬ የምለቃቸው ቪዲዮዎች ላይ በየመሃሉ እንደ አድቨርታይዝመንት እንዲመጣ የምናደርግበት አማራጭ ነው። እንግዲህ በዋናነት ይሄ ዩቲዩብ ቻነል ላላችሁ ሰዎች ነው የሚሆነው ማለት ነው። ሌላኛው ኢንድ ስክሪን ነው። ኢንድ ስክሪን የምንለው እንግዲህ በኤፒሶድ ቪዲዮዎች እንለቃለን። ኤፒሶድ 1 2 3 ብለን ቪዲዮ ስንለቅ ፎር ኢንስተንስ ዛሬ ላይ ቪዲዮ ኤፒሶድ 4 ከሆነ የምንለቀው ኤፒሶድ 1 እና 2 3 ቪዲዮዎቻችን በደንብ ካልታዩ ኤፒሶድ 4 ላይ ድጋሚ ቪዲዮ ሃይላይት እንዲያደርግልን ከቪዲዮ መጨረሻ ላይ እንዲመጡ ተመልካቾቻችን እንዲደርስ የምናደርግበት አማራጭ ነው የሚሆነው ማለት ነው። ሌላኛው እንግዲህ ከሶሻል ሚዲያ ማርኬቲንግ ውስጥ እንግዲህ አሁን ላይ በጣም ግሎ እያደረገ ያለ እንግዲህ ብዙ ሰው እየተጠቀመ ያለው አማራጭ ሲሆን እሱም ቲክቶክ ስትራቴጂ ነው። ቲክቶክ ቪዲዮ አፕሎድ ካደረግን በኋላ ፕሮሞት ብታደርገው ለብዙ ኦዲየንሶች ሪች ያደርግልሃል የሚል ኦፕሽን ያመጣልናል ወዲያውኑ ማለት ነው። እዚህ ውስጥ ምንድነው ቡስት ለማድረግ ከሆነ ቡስት አካውንታችን ለብዙ ቪዲዮዎች ለብዙ ፎሎወሮች እንዲደርስ የምናደርግበት ኦፕሽን አካውንታችን ቡስት የምናደርግበት አማራጭ ነው። እንግዲህ ብዙ ቪዲዮ ብዙ ፎሎወር እንዲኖረን እንዲሁም ሞር ፕሮፋይል ቪውስ እንዲኖር የምናደርግበት አማራጭ ቲክቶክ ላይ ቡስት አካውንታችን ቡስት የምናደርግበት አማራጭ። ሌላኛው ጌት ሴልስ ነው። እንግዲህ ሪል ስቴት ላይ ሊሆን ይችላል ሌላ ፕሮዳክት የምንሸጥ ሰዎች እንግዲህ ጌት ሴልስ የሚል ኦፕሽን ተጠቅመን ብዙ ዌብሳይት ቪዚተር ዳይሬክት ኮል ቱ አክሽን በተኖችን ሰዎች ክሊክ እንዲያደርጉ የምናደርግበት አማራጭ እንደ ሌላኛው እንደ ሊንክድኢን እና ፌስቡክ አድቨርታይዝመንት እንግዲህ ቲክቶክም በጣም ኢፌክቲቭ ሆኗል ማለት ነው። ሌላኛው ጌት ሊድስ ነው። ጌት ሊድስ ስንል ምንድነው? ፐርሰናል ኢንፎርሜሽናቸውን ጀነሬት የምናደርግበት አማራጭ ነው። እንግዲህ ቀደም ብዬ ፌስቡክ ላይ እንደነገርኳችሁ ፎርም ጀነሬት ማድረግ ይኖርብናል። ስማቸውን፣ ስልክ ቁጥራቸውን፣ ኢሜይላቸውን እና እንዲሁም ደግሞ ሌሎች ፐርሰናል ኢንፎርሜሽናቸውን እንዲሞሉልን ኢንተረስታቸውን እንዲያሳውቅን የምናደርግበት አማራጭ ክላይንቶቻችን ኦዲየንሳችን እንዲሞሉ የምናደርግበት ኦፕሽን ነው ጌት ሊድስ የሚል ኦፕሽን ማለት ነው። ሌላኛው ቲክቶክ ላይ በጣም ጥሩ አሪፉ ነገር ላይቫችን ቡስት አድርገን ብዙ ቪው ብዙ ላይቭ አቴንድ የሚያደርጉ ኦዲየንሶችን ቢውልድ ለማድረግ የምንጠቀምበት አማራጭ ሲሆን እዚህ ውስጥ እንግዲህ ፓኬጆችን እንመርጣለን። በምን ያክል በጀት ነው ቡስት የምናደርገው፣ እንዲሁም ደግሞ በጀት ከመረጥን በኋላ ለምን ያክል ቀን ነው ለምን ያክል ዱሬሽን ነው በጀታችንን አድሬስ እንዲያደርግልን የምንጠቀመው። ከዚህ በተጨማሪ ዲፋይን ዮር ኦዲየንስ ላይክ ኤጅ ኢንተርቫላቸው ፎር ኢንስታንስ ሪል ስቴት ላይ ኢንቨስት የሚያደርጉ ሰዎች 30 እና ከዛ በላይ 40 እና ከዛ በላይ የሆኑ ሰዎች ሲሆኑ እነዛን ኦዲየንሶችን በትክክል መምረጥ መቻል አለብን። እንዲሁም ሎኬሽናቸውን የት አካባቢ ውጭ ሀገር እንደ አብሮድ አካባቢ ዩሮፕ፣ እንዲሁም ሳውዝ አፍሪካ፣ ኤዥያ ያሉ መሆን መቻል አለባቸው። አመሰግናለሁ።